በያላችሁበት ሰላምታዬ ይድረሳችሁ። ማዲያት ሙልጭ አድርጎ የሚያጠፋ ፍቱን መድኃኒት እነግራችኋለሁ። ማዲያት በወንዶችም ሆነ በሴቶች የፊት ቆዳ ላይ የሚታይ ጥቁረት ነው። ብዙዎቻችን በጣም ያስጨንቀናል። በራሳችን ተማምነን በሰዎች ፊት ለፊት እንዳንታይ የተቻለንን ሁሉ እናደርጋለን። በተጨማሪም ለማዲያት ማጥፊያ ይሆናሉ የተባሉ በዓለም ላይ ያሉ የተባሉ ማለት እችላለሁ አፌን ሞልቼ የማንሞክረው ያልሞከርነው ወደፊት ፊትም ልንሞክረው ያላሰብነው ነገር የለም። በደንብ አድምጡኝ። ማዲያት በተለያዩ ነገሮች ይከሰታል። ለዚህም ብዙ ተብሏል። ሌላው ደግሞ ይህንን ተቀቡ በዛኛው ታጠቡ ከሚባሉት በላይ ደግሞ ብዙ ውሃ ጠጡ ሲባል እሰማለሁ። ውሃ መጠጣት ያለብን ለሰውነታችን በሚገባው መጠን ብቻ መሆን አለበት። መጠማት ወይንም በጣም የመጠማት ስሜት ድርቀት እስከሚይዛችሁ እንዳትጠብቁ። ይህም አደጋ አለው። ነገር ግን ከመጠን ያለፈው ውሃ ስለጠጣችሁ ማዲያት አይለቅም፣ አይጠፋም። እንዲያውም የባሰውኑ ለሰውነታችን ጠቃሚ የሆኑ ቫይታሚኖች ከምግብ ያገኘናቸውን ጨምሮ በሽንት መልክ እንዲወገዱ እናደርጋቸዋለን። ሰውነታችን ለቫይታሚን እጥረት እናጋልጣለን። ስለዚህ ሰውነታችሁ ለሚገባው መጠን ብቻ ውሃ ጠጡ። ሌላው ደግሞ ማዲያት የሚያስለቅቁ የሚመስሉ ወይንም የሚደብቁ ክሬሞች አሉ ለጥቂት ጊዜ ብቻ። ነገር ግን ልክ ክሬሙን እንደተዋችሁት ቅባቱን እንዳቋረጣችሁት ማለት ነው በእጥፍ ሆኖ ወዲያውኑ ማዲያቱ ይወጣል ማለት ነው። ስለዚህ አሁን ፍቱን የሚሆነውን መፍትሄ ነግራችኋለሁ። አብራችሁን ቆዩ። አንደኛ በቂ እንቅልፍ አግኙ። የመኝታ ሰዓታችሁን አታስተጓጉሉ። ብዙ ሰዎች የመተኛቱ እድል እያላቸው ስልካቸው ላይ ወይንም መኝታ ቤታቸው ቴሌቪዥን ካለ ቴሌቪዥን ላይ የእንቅልፍ ሰዓታቸውን ያባክናሉ። በዛ ላይ ስልክም ሆነ ቲቪ ሲያዩ ቆይተው አጥፍተው ለመተኛ ሲሞክሩ አይምሯቸውን ስቲሙሌት ስለሚያደርገው ወይንም ስለሚያነቃቃው በተሎ እንቅልፍ ለመያዝ ይቸገራሉ። ከዛ ጠዋት የግድ መነሳት ይኖራል። ማታ ላይ ያባከናችሁት ጊዜ አለና ወዛችሁ ገርጥቶ ይታያል። ቀስ በቀስ ከቀን ወደ ቀን ከወር ወደ ወር ደግሞ ማዲያት እየተከሰተ ይመጣል። እንቅልፍ በጣም ወሳኝ ነገር ነው። ከራስ ፀጉራችን እስከ እግር ጥፍራችን ውስጣዊም ሆነ ውጫዊ አካላችን የሚታደስበት ሰዓት ነው። በጣም ትኩረት ልታደርጉበት ይገባል። የውስጥ ደዌ ሁሉ በእንቅልፍ መፈወስ ይቻላል። ሁለተኛ ከጭንቀት ነፃ መሆን። ጭንቀት 3 ወር ባልሞላ ጊዜ ውስጥ ማዲያት ያለብሳል። በጣም ሰውነትን ይመርዛል። አሁን ስለ ማዲያት ስለማወራችሁ ነው እንጂ የምነግራችሁ ነገሮች በሙሉ ሌሎች አካላችንንም ይመርዛሉ፣ ይጎዳሉ። ስለዚህ በተቻላችሁ መጠን ከጭንቀት ነፃ ለመሆን ሞክሩ። ጭንቀት ሳትተዉ 100 አይነት የፊት ቅባት ክሬም ብትጠቀሙ 1% እንኳን አያደበዝዘውም፣ አያስለቅቀውም። እንዳትሸወዱ። አንዱና ብቸኛው ክሬም ከጭንቀት ነፃ መሆን ነው። ጭንቀት መቆጣጠር እስከማትችሉበት ደረጃ ድረስ ከእናንተ ጋር እየተንከባከባችሁ አታቆዩት። ዘና ብላችሁ በብልሃት መፍትሄ ለመፈለግ ሞክሩ። ለሚያስጨንቃችሁ ነገር መፍትሄ ቀስ ብላችሁ ፈልጉ። ስለተጨነቃችሁ ጠብ የሚል ነገር የለም። የመንፈሳዊ ሕይወታችሁንም ለማዳበር ሞክሩ። ስለዚህ ከጭንቀት ነፃ መሆን አንዱ የማዲያት ማስለቀቂያ መድኃኒት ነው። ሌላው ብስጭትን ማስወገድ። የተበላሹ ነገሮችን የሰማነውን ሆነ በመበሳጨት ብቻ የመመለስ ልማድ ካለን ፊትን ጥብስብስ ያደርጋል፣ ለማዲያት ያጋልጣል። ቶሎ ሰምታችሁ በንዴት ለመመለስ አትሞክሩ። ረጋ ብላችሁ ራሳችሁን ዘና አድርጋችሁ ተናገሩ። ጥፋትም ብታዩ ኮስተር ነገር በማለት ስለ ጉዳዩ መወያየት ወይንም ቀለል ያለ ከሆነ መተው እና ንዴታም ከሆናችሁ ደግሞ እናንተ ሰዎች በጸሎት በቂ ረፍት በማድረግ መበሳጨት፣ ንዴትን መተው እንዳለባችሁ ደጋግማችሁ በማስታወስ በመለማመድ ንዴትን ስትተዉ ቆዳችሁ እየተመለሰ እየለቀቀ ይመጣል። አራተኛ
ማጥፊያ ደግሞ ደስታ ነው። በነገራችን ላይ ቀኑን ሙሉ ደስ ብሎን ስንውል ለማታ እንቅልፍ ራሱ አይምሯችን በጣም ዝግጁ ይሆናል። እናም የሌላችሁን ያጣችሁትን ከማሰብ ከማየት ይልቅ ስለተደረገላችሁ መልካም ነገሮች እንኳን ደስታ በደስታ ልትሆኑ ይገባል። ሁሉም ነገር ጊዜውን ጠብቆ ይመጣል። በሰው ልብ ውስጥ ብዙ ሐሳብ አለ፣ የእግዚአብሔር ሐሳብ ብቻ ግን ይፈጸማልና። 5ኛ ፊታችሁን ለፀሐይ አታጋልጡ። ለዚህ ደግሞ የምትችሉ አቅሙ ያላችሁ ሰዎች የፀሐይ መከላከያ ቅባት ክሬም ተጠቀሙ፣ በደንብ መመሪያውን በማንበብ በመከተል። የማትችሉ አቅሙ የሌላችሁ ደግሞ ጃንጥላ፣ ኮፊያና የመሳሰሉ ነገሮችን በመከለል መከላከል ነው። እንግዲህ እነዚህን መድኃኒቶች ሞክሩና ውጤቱን ታዩታላችሁ። ነገር ግን እነዚህን የነገርኳችሁን ሳታደርጉ የዓለሙን ሁሉ የፊት ቅባት ብትጨርሱ ይባባሳል እንጂ መፍትሄ አይሆንም። ከፀሐይ መከላከያው ጋር የፊትን ወዝ የሚጠብቅ ቫይታሚን ሲ ቅባት ብቻ በቂ ነው። አድማጮቼ በዚህ ላይ ላላችሁ አስተያየት፣ ሐሳብ ኮሜንት ላይ አስቀምጡ። በያላችሁበት ሰላም ቆዩ። ቻው።